እምታውክ አንተ ከኛ ስትርቅ ብቻ ነው። አንቺ ያጠፋሽው ጥፋት አለ? ይህን ያህል የኔን ምራቅ ለምን ፈለግሽ? አየለም እንዲሁ ሳይክ ምንም አልወደድኩ። ስለዚህ ከኛ ራቅ። በቃ ተይ። እኛ ሳራን እንፈልግበት። አንቺ ምንም ውስጥ ከሌለሽበት አርፈሽ ተቀመጪ። ሳራን አታገኛትም፣ አፈልጋት። ቆይ ለምንድን ነው የማላገኛት? ሳራ የለችም። አንተ ግን ትዳርህና ልጆችን የምትፈልግ ከሆነ ከዚህ ርቀይች። አሊያ ግን ወየውልክ። አድናን መጥቶ ከጠየቀ እንኳን የረባ ነገር እንዳመልስለት። ምንም የማውቀው ነገር የለም በል። አላደርገውም። ለህሊናዬና ለክብሬ ስል ፈጽሞ እንዲህ አይነት ነገር አላደርግም። በስራዬ ላይ የሚያጋጥሙኝንም ማንኛውም አጋጣሚዎችና መሰናክሎች ተጋፍጬ አልፋቸዋለሁ። ወይኔ ጉዴ! ይሄ ሰውዬ በቀላሉ የሚሸነፍ አይነት ሰው አይደለም። ታዲያ ለምን እንደዚህ እናደርግ? ይሄንን ፎቶ ለሚስት ቀጥታ ከምልክላት ሶሻል ሚዲያ ላይ ፖስት አደርጋለሁ። ከዛም በኋላ አንተም መግቢያን ትፈልጋለህ፣ ሚስትም ሶሻል ሚዲያ ላይ ታያለች ማለት ነው። ግርመውና የሚያሳዝነው ነገር ፖሊሱ ወይም የአድናል ጓደኛ የሆነው ሚራ እይታ ውስጥ ገብቶ ስለነበረ በሚገርም ሁኔታ አሸንፋቸዋለች። ሮቤል እንደነበረበት ማስመሰሉን መቀጠሉን ወይም ወንድሙን አድናል ለመጉዳት ማሰቡ ይህን ያህል ለምን አስፈለገ? ሉሃና እህቷ ሳራ እንደማትገኝ ተስፋ ብትቆርጥ የተሻለ ነው ብለን እናስባለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሉሃና ተወዳጁ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ እንዳትረሱ እያልኩኝ ቀጣዩ ክፍል ይሄን ይመስላል። ሉሃና አሁንም እህቴ ትገኛለች ብላ በተስፋ እየጠበቀች ነው። ሚራ ባልተጠበቀ ሁኔታ ለፖሊሱ ጉቦ አበረከተችለት። ዳጎስ ያለ ይመስላል። በመሆኑም ግን ከሮቤል ጋር የተስማሙበት አንድ ነገር ነበረ። ፎቶ እሱን ማንሳት፣ እሱን ማማለል፣ ከዛም በኋላ ለሚስቱ ሼር ማድረግ ወይም ሶሻል ሚዲያ ላይ መልቀቅ የሚሉትን አይዲያ ሁለቱ አምጥተው ነበር። በሚገርም ሁኔታ ፖሊሱ ስራውን እያከናወነ ነበር። በነገራችን ላይ ከዚህም በፊት ገልጸነዋል። ፖሊስ አይደለም፣ ነገር ግን የፖሊስ አቋም ይዞ ወይም ደረቅ ያለ አቋም ይዞ የአድናል ቅርብ ጓደኛ ስለሆነ የቅኝ እጁ ስለሆነ ያለውን ነገር እንዲያጣራለት፣ ጉዳዩም ደግሞ በጣም ውስብስብ ያለ ስለሆነ ይህ ጉዳይ ከቤተሰብ እንዳይወጣ ተብሎ ስለተፈራ እንግዲህ እናንተ ለራሳችሁ ራሱ እሰቡት። ወንድማችሁ የሆነ የወንድማችሁን ሚስት ማማለል ማለት ከዛም አብሮ መተኛት ከዛም ደግሞ ልጁ የሱ ነው የሱ አይደለም እየተባባሉ መጨቃጨቅ። ይሄ ነገር አደባባይ ላይ ቢወጣ የቤታቸው ገመና አደባባይ ላይ ይሰጣል። ስለዚህ አገር ያወቀው ፀሐይ የሞቀው እንዳይሆን ተብሎ ወደ ጓደኛው አስተላልፎት ነበር። በመሆኑም ፖሊሱ ሁኔታውን ስራውን በስነ ስርዓት እያከናወነ አቶ ሚራ ወይዘሪት ሚራ አቶ ምላት መቼም ታውቃላችሁ ይገባችኋል ብዬ አስባለሁ ቤተሰቦቼ። ምክንያቱም አንዴ እንደ ወንድ ያደርጋታል፣ አንዴ እንደ ሴት ያደርጋታል፣ አንዴ እንደ ደህነኛ ያደርጋታል፣ አንዴ እንደ በሽተኛ ያደርጋታል። ብቻ ዘብረቅርቅ ያለ ስሜት ስላላት ለዛ ስያሜ ሰጥቻት ነው። ወይዘሪት ሚራ እንደተለመደው ማማለሏን ቀጠለችበት። ፖሊሱ ቁጭ ብሎ እያሰበ ነበር። እንዴት ነው ማድረግ ያለብኝ? በየት በኩል ነው ሳራ ላገኛት የምችለው? እነዚህ ጨካኝ ናቸው፣ ገለዋትም ሊሆን ይችላል። ስለዚህ የሚመጣውን መቀበል አለብኝ ብሎ ሳላ ቁጭ ብሎ እያብሰለሰለ እንዳለ ሚራ ከቸች ብላ ተነስ፣ አንተ እዚህ ተኝተሃል፣ ፖሊሱ መጥቶልሃል፣ እባክህ ሊመረምር ነው። አንተ እዚህ ጋር ምን ያጋድምሃል? ወንድ ትሽተት ቋቋም ይኖረ ብላ ሮቤልን ከቀሰቀሰችው በኋላ የተነጋገሩበትና ያሰቡትን ለመፈጸም ሁለቱም ዝግጅታቸውን ቀጠሉ። አንቺስ ይቀረጽ ብለሻል። በምን አይነት ስልክ ነው የሚቀረጸው ቪዲዮ? ለምንድነውስ የሚቀረጸው? እያለ እያምተነተነ ሮቤል ከእንቅልፉ ተነሳ። በመሆኑም ወደ መኝታ ቤት ገብታ ፒጃማዋን ከቀየረች በኋላ ፖሊሱ እንዴት ነህ? ደህና ነህ ሆይ? ሁሉ ሰላም ነው ወይ? ምንድነው እንደዚህ ሆንከው? ምን ሆነህ ነው? በቃ ምንም ነገር እንዳልተፈጠረ አስመሳይ መሆኗ የታወቀ ነው።
መቼስ የሚራ ነገር የሚራ ሴራ መቼ ያቁም ይሆን እስከምንል ድረስ እኛም ፍዝዝ ብለን ማየታችንን ቀጠልን። እንደተለመደው ራሷን እያሻሸች ፊቷን እያሻሸች እንደኔ አይነት እኮ ቆንጆ አታገኝም፣ የትም ብትሄድ አታሄድም። እኔ እኮ አምራለሁኝ፣ አንተም ባለትዳር ነህ፣ እኔም ባለትዳር ነኝ። ነገር ግን ትዳራችን ሁለታችንም እንደጠበቅን ነው። ቢሆንም ደግሞ ግን የተሰረቀ ነገር እኮ ይጣፍጣል እያለች በተለሰለሰ አንደበቷ ፖሊሱን ማማለሏን ቀጠለች። ፖሊሱ በጣም ተገረመና ከሁኔቷ ሁሉ አይቶ ተመልክቶ አንቺ ወደዛ ሂጂ፣ ስርዓትሽን ጠብቂ፣ እኔም ለሚስቴ ልታመን አንቺም ለባልሽ ታመኒ በማለት ኮስተር ባለ ቃላት ወይም ገስጠጥ በማድረግ ገሰጣት። ልትመለስ ግን አልቻለችም። ፈጣጣዋና አይን አውጣዋ ሚራ አሁንም እሱ የሰየመላት ምን አይነት ፈጣጣነሽ አድናል፣ ምን አይነቷን ነው ያገባው በማለት በውስጡ ማጉረምረም ጀመረ። ምንድን ነው ያልከኝ አለችው። አይ ምንም አላልኩም ወደዚህ ነው ብሎ በመገረም ዝም ብሎ ተኮር ብሎ ያያታል። ተኮር ብሎ ያያት እንዳለ አይንህ ላይ የሆነ ነገር አለ፣ ቆይ ላንሳል ብላ ጉድፍ የመሰለ ነገር ወይም የሌለበትን ነገር ለማንሳት እጇን ዘርገት አርጋ አነሳችለት። በመሆኑም ሮቤል ከኋላ ሆኖ ወይም ከሶፋ ስር ሆኖ ፎቶ ያነሳ ነበረ፣ በሚራ ስልክ ማለት ነው። ከዛም በኋላ ቀጠል አለችና እሱም በመጠጋት ልትስመው ሞከረች። ወደ ኋላ ገፈተራትና ራስሽን ጠብቂ፣ ክብርሽ ይኖርሽ፣ ክብር የሌለው እንደዚህ አይነት ዝቃት የሆነ ሴት እኔ አልወድም፣ ስለዚህ ተከበሪ፣ ርቀትሽን ጠብቀሽ ተቀመጪ በማለት ፖሊሱ አስጠነቀቃት። ከዚህ በኋላ በስነ ስርዓት ማታናገሪ ከሆነ እጅሽ ላይ ካቴና አድርጌ ነው ማናገርሽ። እዩ፣ ይሄ እንደዚህ የምትሰሪው ስራ የበለጠ ዘብጥያ እንዲያወርድሽ ነው የሚያደርግሽ። ስለዚህ ስርዓት ይኖርሽ፣ በስርዓት አናግሪኝ። ዘብጥያ ሳልወርድ አንቺንና ሮቤልን እኔ አልቀመጥም። ፖሊሱ ወይም መርማሪው ይሄንን በማለት ኮስተር ባለ ቃላት መናገር ቀጠለ። አይ እኔም እኮ እንዲስመረምረኝ ነው የምፈልገው። ምርመራህ ደግሞ የተሳካ እንዲሆንልህ በቃ እኔ ተመችቼሃለሁ፣ በፈለክበት መንገድ መንጣት ትችላለህ የሚራ መልስ ነበረ። ክብር ያጣ ልቅ የሆነ አፏን ስትከፍት ልቅ የሆነ ሴት እንደዚች አይነት አይተን አናውቅም። ኮሜንታተሮች ራሱ የጻፉትና የኮመቱት ነው። እኛም እንደዚሁ ነው የምንለው። እንደዚህ አይነት የረከሽና የዘቀጥሽ ሴት ከሆንሽ ምን ታረጊለታለሽ? ለባልሽ ካልታመንሽ፣ ለውሽማሽ ካልታመንሽ፣ አሁን ደግሞ ለማማለል ብለሽ ፖሊሱን ሞከርሽ፣ ጉቦ ሞከርሽ፣ አልተሳካልሽም። አሁንም ደግሞ ቀጠልሽ። ምን ብር አመጣሽ? አልተሳካልሽም። አሁንም ቀጠልሽ። ራስሽን ለመሸጥና ለመነገድ ወጣሽ። ነገር ግን ፖሊሱ አልነካም ብሎ እምቢኝ አሻፈረኝ ብሎ ምርመራውን ቀጠለ። ኮስተር በማለት ምንጥቅ ብላ ከሳላ ሄደች። ከዛም ወደ ሮቤል ክላስ ገቡና እስኪ የቀረጽከው ፎቶ ምን አይነት ነው እንዴት ነው እየተባባሉ ከክላስ ወጥተው ወደ ሙጥባ ሄዱ። ከተነጋገሩ በኋላ እስኪ እኔም ልየው፣ ውይ እንኳን ሚስቱ ቀርቶ ሌላም ሰው ቢያይ እኮ በጣም ጥሩ ግንኙነት ያለን የቆየን ነው የምንመስል ብላ ሮቤልና ሚራ ተሳስቀው ከኩሽና ሚራ ወጣ ሄደች። በመሆኑም ሮቤል ከኋላ ቀርቶ ስለነበረ ምን አይነቷ ናት ደሞ ትሰመኛለች እንዴ? ሮቤል ሚራን አይወዳትም። ነገር ግን ከሷ የሚፈልገው ጥቅም ነው። ምንድነው? ቤቱ የተሸጠበት በሚሊዮን የሚቆጠር ገንዘብ በሱ አካውንት ስላለ ገንዘቡን እጁ አስገብቶ ሉሃና የራሱ የግሉ ማድረግ ነው የሚፈልገው። ብቻ ነገር አለሙ ወደዚህ ነው። ሉሃናንም አፍቅሯት ይሆን ወይስ ጊዜያዊ ስሜት ማውጫ ይሆን? ለኛም አልተፈታልንም። ሲፈልግ እወዳታለሁ ከልቤንም ማፈቅራት ይላል። ሲፈልግም ደግሞ ከአድናል እጅ ለመቀማት ነው። እኔ ሳልቀምሳት አንተ አትቀምሳትም ይላል። ብቻ ዘብረቅርቅ ያለ ስሜት ውስጥ መሆኑ የታወቀ ነው የሮቤል ጉዳይ። ሲፈልግ ደግሞ እንደኔ የሚበልጥ ሰው የለም፣ እኔ ነኝ እኮ ሴቶቹን ማማለላቸው በቁንጅናዬም ይላል። ብቻ ከአድናል ባትበልጥም ቆንጆ ነህ ብለን እንመሰክርልሃለን። ወደዚህ ነው ነገር አለሙ። ሚራ አሁንም ወደ መርማሪው አጎራች ወይም ወደ መርማሪው ሄደች። ሚራ ከመሄዷ በፊት ግን ሚራ ወደ ኪችን እንደሄደች ከሮቤል ጋር አድናል ብቅ ብሎ ኮማንዶ እንዴት ነህ? መርማሪ እንዴት ነህ? ደህና ነህ ሆይ? ሁሉ ሰላም፣ ሁሉ መልካም ብሎ ሰላም ካለው በኋላ ምን አዲስ ነገር አለ ብሎ ጠየቀ። እኔ ጋር እንኳን ምንም አዲስ ነገር የለም፣ አንተ ጋር አዲስ ነገር የለም ኮማንዶ በመመለስ ሮቤል አድናልን ጠየቀው። አድናል አይ እኔ እንኳን አዲስ ነገር የለም፣ ሚራ እንዴት ያረጋታል በፈጠረህ
በቀደም ገንዘብ ጉቦ አቀረበች፣ ደግሞ አሁን ገለዋን አቀረበች። በጣም የሚገርም ነው። እረ ነገር አለም ወደ ዘረዘም ያለ ነው ብሎ ኮማንዶ ከአድናል ጋር ከተነጋገረ በኋላ አድናል ወደ መኝታ ክላስ አመራ። ሚራ እንደተለመደው ሰበር ሰካ እያለች አሁንም መጣች። ከመጣች በኋላ ኮማንዶ እንዴት ነህ? አረቱ አሁን እንኳን ምናምን። አሁን ደግሞ ለየት ባለ ነገር ነው የመጣችው። ጭራሽ ልብሷን ልታወልቅ ምንም አልቀራትም። ስነ ስርዓት ይኖርሽ አንቺ፣ እንደዛ አይነት ስነ ስርዓት የሌለው ሰው እኔ አይመቸኝም ብሎ አስጠነቀቃት። ነገር ግን አሁንም አልበቃትምና ምን እንዳለችው ታውቃላችሁ? አይ በጸባይ ካልወደደልህ እንግዲህ ይህንን ፎቶ ልጋብዝ ብላ ያነሳችውን ፎቶ ጋበዘችው። አይኑን በማሸት አይኑን ወይም በጨው ልበለው በጨው ደጋግሞ በማሸት ያየውን ነገር ማመን አቅቶታል። የፈለግሽውን ነገር ማንጣት ታቻያለሽ። ይሄ ነገር ማድረግሽ ግን የበለጠ ዘብጥያ እንደሚያወርድሽ ታውቂያለሽ። ምን ሆነሽ ነው አንቺ እንደዚህ የረከሽ የምትሆኚው ብሎ ብቻ በመቀጥቀጥም በመደናበርም እንዲሁም ደግሞ ኮስታራ ወይም ወንድ ወኔ ያለው ወንድ በመምሰል ራሱን እያጽናና ሚራን ተናገራት። ሚራ ቢገስታት ወይስ ቢሰርባት ቢመታት እማትመለስ ደረቅ ጥቁር አለት ድንጋይ ብለን እንሰይማት። ብቻ እንደዚህ ነው ነገር አለሙ። ግራ እየተጋባ ፖሊሱ ወጥቶ ወደ ቤቱ ማምራት ጀመረ። መንገድ ጠብቃ አስጠነቀቀችው። ብዙ ገንዘብም እንደምታስገባለት ወይም ያነሳችውን ፎቶ በሶሻል ሚዲያ እንደምትለቀው ወይም ለሚስቱ እንደምትልከው ከነገረችው በኋላ ሶሻል ሚዲያውን ፈራ ያደረገ መሰለኝ። አድናል ይቅርታ፣ እኔ አንተን መጉዳት አልፈልግም፣ ነገር ግን የማልወጣው ነገር ውስጥ ገባሁ። ያንተን ነገር ሳቃና የራሴን ጎጆ ልደፋ ነው፣ የራሴን ጎጆ ሜዳ ላይ ልበትን ነው። ስለዚህ ከዚህ በኋላ የማልወጣው አረንቋ ውስጥ ስለገባው መውጣት አለብኝ ብሎ ራሱን በሀሳብ ሰመጥ ካደረገ በኋላ ከሚራ ጋር ተስማማ። የባንክ አካውንቱንም ሰጣት፣ ብሩን አስገባችለት። ነገር ግን ወደዚህ ነው ነገር አለሙ። ፎቶውን አልደለተችለትም፣ አላጠፋችለትም። ምክንያቱም ተንኮለኛና ሸረኛ ስለሆኑ እሱም መልሶ ሸር ያሰብብናል ብለው ስለሚያስቡ ፎቶውን ሳታጠፋ ከዚህ አባት ቅጥም ምን ትመስላለህ ብላ ክስት አድርጋ የፖሊስ ክብሩን አሳጥታ አዋርዳ ከሰፈር አባረረችው። የሚገርም ነው። ሚራ አሁንም በመቃብራችሁ ላይ ነው እምስቀው ካለሽ በኋላ ቀጣዩ ክፍል እዚህ ጋር ያለው ክፍል እዚህ ጋር ተጠናቀቀ። ቀጣዩን ክፍል ይዘንላችሁ እስከምንመጣ ድረስ እንደተለመደው ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያረጋችሁ እንደምታበረታቱን ተስፋ እናደርጋለን። በቀጣይ ክፍል እስከምንገናኝ ድረስ ቸርን ሰንብት እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።